እያንዳንዷ ቀን እያንዳንዷ ሰዓት የህይወት ጉዟችን ባሳዛኝ ገጠመኝ አሊያም በደስታ የተሞላ ነው። እዚህ ዝግጅት ገጠመኛችሁን ማስታወሻችሁን ደስ ብሎን እናነብላችኋለን። ጻፉልን፣ ንገሩን። ገጠመኝና ማስታወሻ ገጠመኝና ማስታወሻ። ያኔ እንደዛሬው ትምህርት ቀን ሙሉ አልነበረም። በፈረቀ ነው የምንማረው። እኔም የጧት ተማሪ ነበርኩ። ዕለቱ ዓርብ ነው። ትምህርቴን ስከታተሉዬ 6 ሰዓት ላይ ወደ ቤት ለመመለስ ለቅዳሜና እሁድ መሰናበቻ የሚሆን ከጓደኞቼ ጋር ሰብሰብ ብያወራለሁ። ፍሬ ነገር ባይኖርም ሳቃችን ገደብ የለውም። ብቻ አንዳችን ካንዳችን ወሬ እየተነጣጠቅን እናስካካለን። በዚህ ጊዜ በትምህርት ቤታችን የምንፈራው ሞላ ዩኒፎርሙን እጀታ ጡንቻው ድረስ ጠቅልሎ እስከ ሆዱ የሸሚዙን አዝራር ከፍቶ በማናለብኝነት ወደኔ መጣ። ባጠገብ ያሉ ጓደኞቼ በሙሉ ባለውበት ተው ይበረገጉ። ውስጥ ያልተቀየማቸው የልጁን አስፈሪነት አይደለም ለሚያውቀው ለሚሰማው ማይጣል ነው። ባለውበት ቀልጄ ቀረው። ምን አደረኩ? አፌ እየተርበተበተ ጠየቅኩት። ስሚ፣ ከዛሬ ጀምሮ የኔ ነሽ። በአካባቢሽ ሰው ካለ የስንብት ደብዳቤ አድርሽው። ሰማሽኝ? የተመዘዘውን እጄን ወደ ላይ እየሳበ ስቃይን አበረከተው። ኧረ እባክህ ተወኝ፣ በእግዚአብሔር በእናትህ እህት የለም፣ በቃ በእናትህ ብቻ ምን አለፋችሁ ያልተጣራሁት የቤተሰብ አባልና ያልተማጸንኩበት ታቦት የለም። እሱቴ ምን በወጣውና አንጀቱ ይራራል። አፍሽን ዝጊ። ጭራሽ ንግግር ያናዶት አንዴ በጥፊ ያላሳኝ ጸጥ አልኩ። ልመናዬ እንዳላዋጣኝ አወኩ። ያለኝ አማራጭ እሺ በማለት ለጊዜው በመስማማት በጡንቻው ካጦሮ እጄ መመዳም ብቻ ነው። ነገ ቅዳሜ ነው አይደል? አዎ። በ8 ሰዓት አልጋ ቁጥር 6 ቀድመሽ ከፍለሽ ጠብቂኝ። ምን አባሽ? እሺ። ባትመጪ በትምህርትሽና በህይወትሽ ላይ ፈርደሽ። እሺ። በዚህ ሁሉ መሃል ክፉኛ የተጠመዘዘው እጄ ስቃዩን አልቻልኩትም። ጓደኞቼ መንጋቸው በአንበሳ እንደተበተነ ጎሽ ሂደት መለስ እያሉ በፍርሃት አቆቅበው ያዩኛል። አንዳቸውም ግን እኔ ለመርዳት ድፍረትም ቆራጥነትም አላሳዩ። በመሃል ከአንደኛው ጎራ የሚመደበው የግቢያችን ጉልቤ በመበለስ ስሜት እየተወራጨ መጣ። ደነገጡ። እንደዛን ቀን ሴትነቴን ረግሜም አማርሬም አላቅም። ቋፍ የደረሰው ትምህርቴ ሲቋረጥ ታየኝ። እንባዬ ያለ ምንም ከልካይ ቁልቁል በጉንጮቼ ይወርድ ጀመር። ስማ፣ ልቀቃት! ልጁ አጠገባችን ከመድረሱ በፊት ጎርናና ድምጿ አጓራ። ምን አገባ? በእልህ ዩኒፎርሜን ጃኬት ጨምሮ ወደሱ አስጠጋኝ። እህቴ ናት። ሳቀ። ሞላ በንዴትና በኃይል ገፍትሮ ከጣለኝ በኋላ ቡጢውን ጨብጦ ተጠጋ። ከወደኩበት ተነስቼ የሚሆነውን ዞር ብዬ ሳላይ ደብተሬን ሰብስቤ እግሬ አውጪ ብዬ ሮጥኩ። ጓደኞቼ ትዕይንቱን ቤት መጥተው ሲነግሩ ደነገጥኩኝ። ደስታ ጉልቤው ሞላን ፈንክቶስ በፖሊስ ተይዘው መሄዳቸውን ነገሩኝ። ትምህርት ያሳዘነኝ። ቀና ያልፍ የለም። ሰኞ ደረሰ። ስጋቴ ይሁን ጤናዬ ተዛብቶ ታምሜ ተኛሁ። ትምህርት ቤት መሄድ አልፈለኩም። እናቴም አባቴም ተጨነቁ። ነግራቸው አልፈለኩም። ሁሌም እንደዚህ አይነት ነገር በቤታችን ውስጥ ሲወራ እናቴ ወንድ ልጅ ጥርስ ካላየ ሴት አይደፍርም የሚለው ቢሉ አሸማቆኛል። እኔ ግን እምላለሁኝ አይደለም ሞላን ሳየው መሳቅ ይቅርና ስሙንም ስሰማ ምድር ትከዳኛለች። 4 ቀን አለፈ። ጓደኞቼ ሊጠይቁኝ ሲመጡ ታደሰ ጉልቤው ማንም እንደማይነካኝና ትምህርቴን እንዳላቋርጥ መልእክት ላከብኝ። ይህ ደግሞ ሌላ ስጋት። እሱስ ቢሆን እንዴት ላምነው እችላለሁ? ቆይ ከመቼ ወዲህ በምንስ መንገድ ሊያዝንልኝ ይችላል? ያው መቼም ቆይቶ ጣጣው ማምጣቱ አይቀርም። ጭንቀቴ ከእለት እለት ከመሜ ጋር በረከተ። የቤተሰቦቼና የጓደኞቼ ውስጥ ሀገራዊ ያጋባኝ። ሳልፈልግ ወደ ትምህርት ቤት ሄድኩኝ። በሳምንቴ ነበር የገባው። ዓርብ ዕለት ረፍት እንኳን ሳልወጣ ከተቀመጥኩበት ሳልነሳ 6 ሰዓት ደርሶ ተማሪው ተለቀቀ። ተማሪዎቹ ወጥተው ከማለቃቸው በፊት ቀድሜ ጥላዬን እየፈራው ከተማሪዎቹ ጋር እየተጋፋ ወጣሁ። ከጓደኞቼ ጋር እየተቻኮልኩ ወደ ቤታችን ስንሄድ ከምርግ የከበደ እጅ ትከሻዬ ላይ አረፈ። ባለሁበት ደርቄ ቀረሁ። መራመድ እንኳን አልቻልኩም።
አስቴር በድምፁ ለየሁት። ፈራ ተባ ያልኩኝ አቤት። አይዞሽ እሺ፣ ሁለተኛ ይናገርሽም ካስቸገረሽ ንገሪ። እሺ ቻው። አላመንኩትም። እጄ እየተንቀጠቀጠ ጨበጥኩት። ጓደኞቼን ተሰናብቶ ዞር ብሎ ሳይቶን ሄደ። እኔ አይደለሁም ጓደኞቼም ግራ ተጋቡ። ምን ፈልጎ ነው? አንደኛዋ ጓደኛዬ ጠየቀች። አስኖላት ይሆናል ሽሙጥ አይሉት አስተያየት አንዷ ደግሞ ሰነዘረች። እኔ ግን አልመሰለኝም። ደግሞ አንደኛዋ ቀጠለች። ሁሉም የየራሳቸው መላመት መስጠት ሲጀምሩ እኔ ግን በሐሳብ ባህር ብቻዬን ቀዝፍ ጀመረ። ከዛን ቀን በኋላ ታደሰን እኔ ስሸሸው እሱ ሲከተለኝ ከተለያዩ ወንዶች ጥቃት ሲታደገኝ 6 ወር ተቆጠረ። ተግባባን። ጨዋነቱና ትህትናው ከላይ የግቢያችን ተማሪዎች እንደሚሰጡት አይነት ስብዕና ፈጽሞ የለውም። ታደሰ የቅርብ ጓደኛ የሆነ ደብተሬን የመፈተሽ ልምድ ያለው አባቴ አንድ ቀን ደብተር መያዣዬን እንዳቀብለው ጠየቀኝ። ከዛም በጥንቃቄ ደብተሮቼን ማገላበጥ ያዘ። ከመሃል ከነታደሰ ጋር ተሰብስበን የተነሳነው ፎቶ ወደቀ። አነሳና ደሞ የማን ጎረምሳ ነው አብሮሽ ፎቶ የተነሳው እያለ ወደ መነጽሩ አስጠግቶ ማየት ጀመረ። የአባቴ እጅ ሲንቀጠቀጥ ወዲያውኑ አየሁት። ስሜን ጠራና በመደገፍም በመፍራትም እጄን ይዞኝ ወጣ። ግራ ተጋባሁ። አባዬ ወዴት ነው? ነይ እስኪ ልጋብዝሽ፣ ነይ ሻይ ልጋብዝሽ እስኪ። ከአባቴ ጋር ቁጭ ብዬ ሻይ መጠጣት የተለመደ ነው። የዛን ቀን ግን የሰማሁትን ፈጽሞ ማመን አቃተኝ። እፌት ተመልሶን ሁሉ እየቀረመኝ አንዴ አባቴን አንዴ እናቴን እንደ ጦጣ እያየሁ አመሸሁ። ታደሰን እስካገኘው ቸኩያለሁ። ይሁንም ሁሉ ነገርኩት። አልገረመውም። የአባቴ ልጅ ወንድሜ ይሄንን ሁሉ መስዋዕትነት የከፈለው ስጋው ስለሆንኩ ነበር። ታደሰ ቢነግረኝ ለእናቴ ልነግራትና ቤታችን ሊበጠበጥ ይችላል ብሎ በማሰብ ዝም እንዳለኝ ነገረኝ። ብስለቱን አደነኩ። እሱ የኔን እህትነት አውቆ ለ3 አመታት ከቅርብ ርቀት ሲጠብቀኝ እንደነበረም ነገረኝ። ይሁንም ሁሉ ዛሬ እኔና ታደሰ ስናወራው እናቴንም ጨምሮ እንስቃለን። አስቴር ነኝ። እያንዳንዷ ቀን እያንዳንዷ ሰዓት የህይወት ጉዟችን ባሳዛኝ ገጠመኝ አሊያም በደስታ የተሞላ ነው። በዚህ ዝግጅት ገጠመኛችሁን ማስታወሻችሁን ደስ ብሎን እናነብላችኋለን። ጻፉልን። ንገሩን። ገጠመኝና ማስታወሻ ገጠመኝና ማስታወሻ። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።